ክላስሩማችን በጣም ዲፍረንት ነበር። እኔ ፈርስት ኮሆርት ስለሆነንም ፈርስት ባች ስለሆነም ሊሆን ይችላል it was a different experience እውነት ለመናገር ክላስ ውስጥ ብዙ ጊዜ የምትማሪያቸው ነገሮች ለኮሚኒቲ ፕሪስክሪፕቲቭ ናቸው። ኮሚኒቲ ቤዝ ትሬኒንግ ፕሮግራሞች ጋር ስትገቢ ደግሞ is this the need of the community እንድትይ ነው የሚያደርግሽ። በተለይ እንደ ሴክተር ጤና በአጠቃላይ ደግሞ ሌዮ ስቲ የፕሮፌሰሩ አሁን እየተማረ ያለው ክሊኒካል ፕራክቲስ ላይ ያለው ሊደርሺፕ ላይ ያለው የሁሉም ሰው ሮል አለበት። በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆንሽ ምስጋናችንን እናቀርባለን። ከተዋወቅን ጀምር። እሺ፣ ስሜ ሜሮን ያዕቆብ ይባላል። አዲስ አበባ ተወልጄ ያደግኩኝ። የመጀመሪያ ዲግሪን በጥርስ ሕክምና ነበር የሰራሁት። በኋላ እንግዲህ ማስተርሴን ደግሞ በጀነራል ፐብሊክ ሄልዝ ባለው ሰርቻለሁ። አሁን እየሰራ ያለው ጤና ሚኒስቴር ነው። ጤና ሚኒስቴር ውስጥ የጤናና ጤና ነክ ተቋማት እና ባለሙያዎች ቁጥጥር ስራ አስፈጻሚ ያለ፣ እዛ ውስጥ ደግሞ ስፔሲፊካሊ የጤና ባለሙያዎች የብቃት ምዘና ፈተና የሚባል እሱን እየመራው እገኛለሁ ማለት ነው። የጅማ ዩኒቨርሲቲ የማስተርስ ዲግሪ ትምህርት ፕሮግራም በአዲስ አበባ መጀመሩን የሰማሽበትን አጋጣሚ ታስታውሻለሽ? አዎ አስታውሰዋለሁ። በእርግጥ የዛን ጊዜ 2 ዓመት ተኩል ገደማ ሊሞ የምትባል ከተማ ነው መጀመሪያ እንትን የጀመርኩት ስራ የጀመርኩት እና ከዛ እንደመጣው 2005 አካባቢ ትምህርት የመማር ፍላጎቱም ስለነበረኝ ግን ምን እንደመማር የማላቅበት ጊዜ ላይ ነው ቦሌ ሆኜ ነው ባልሳሳት እንደዚህ አይነት ኦፖርቹኒቲ እዚህ ቦታ አለ የሚባልና እኔ ልሆን እችላለሁ ይመስለኛል መጀመሪያ እንደውም ለመመዝገብ ጥያቄ ያቀረብኩትና በጣም ኤክሳይትድ ሆኜ ደስ ብሎኝ እዚሁ ሆኖ ጅማ ዩኒቨርሲቲን ኤክስፒሪየንስ ድጋሚ ማግኘት አንደርግራጁዌቴንም የተማርኩት ጅማ ዩኒቨርሲቲ ስለነበረ ያንን ኤክስፒሪየንስ ማግኘት እንደ ትልቅ ኦፖርቹኒቲ ነበር አይቼ አፕላይ ያደረኩትና ያን አጋጣሚ እኔም አልረሳውም። በርግጥ በየትኛው የትምህርት መስክና መቼ ዩኒቨርሲቲውን ተቀላቀልሽ? ቅድም እንዳልኩት ከሊሙ የምትባል ከተማ ከስራ ከተመለስኩ በኋላ 2 ዓመት ተኩል ነው እንግዲህ ከተመርቄ እዛ ሰርቼ የመጣሁት። ያን ደግሞ ጋፕ ብዙ ከትምህርት ጋር ቅርበት አልነበረኝም፣ ሞር ስራ ላይ ነበር ያሳለፍኩት። ስለዚህ መማር እንዳለብኝ አስቤያለሁ። ምን ልማር የት ልማር የሚለውን እንደዚህ ክሊር ሆኖ አላወቅኩትም። ስለዚህ እንግዲህ ይህንን እድል ስሰማ ጅማ ዩኒቨርሲቲ ካምፓስ አዲስ አበባ እንግዲህ በጣም ኮምፈርተብል በሆነበት ኤሪያ ላይ ለዛው ያስተምራል የሚለውን ስሰማ የመጀመሪያ ኦፖርቹኒቲ ስለነበረ አፕላይ ማድረግ ፈለግኩኝ። ሴም ታይም ደግሞ ፐብሊክ ሄልዝ የሚባለውም ኤሪያ ደግሞ በተለይ ክሊኒካል ኤሪያውን ውስጡ ገብተሽ ሰርተሽ ሲሆን ይሄ አዲስ ነው። ሞር ከኮሚኒቲ ጋር የምትተዋወቂበት ኮሚኒቲ ኒድ አይደንቲፋይ የምታደርጊበት መስሎ ስለታየኝ የተለየ ፐርስፔክቲቭ የሚሰጠኝ ከሆነ የሚል በጣም ኪውሪየስ ሆኜ ነው በቃ ለመማር የወሰንኩትና ባልሳሳት 2005 እንደዛ ገደማ ወደ ትምህርት የተቀላቀልኩት። ወደ ፐብሊክ ሄልዝ ትምህርት ለመግባት የወሰንሽበት የተለየ ምክንያት ነበር? ክሊኒካል ኤሪያ እውነት ለመናገር ያንን ለቆ መምጣት ቀላል አይደለም። በተለይ እኛ ባለንበት ሴቲንግ በዛን ጊዜ በተለይ በቃ እንደተባለው ብዙ አመት ተምረሽ ነው የደረሽበት እና how dare you አይነትም ጥያቄዎች የሚጠይቁሻሉ። እንዴት ትወጫለሽ ከዚህ አይነት ነገር ማለት ነው። እውነት ለመናገር የጅማ ዩኒቨርሲቲ ጋር የነበረኝ ሪሌሽንሺፕ እዛ በሲቢቲፒ ያለፍንበት ከዛ ደግሞ በቲቲፒ ያለፍንበት ሳላቆይ የሆነ ነገር ጭሯል ብዬ አስባለሁ። ይህንንም ስል ምንድነው ጅማ ዩኒቨርሲቲ ሲቢቲፒ ላይ ኮሚኒቲው ነው ፎከሱ እና ክላስ ውስጥ ከምትማሪው ኮሚኒቲ ውስጥ ሄደሽ የምታያቸው የምትሰራቸው ነገሮች የሆነ ነገር አታውቂያቸውም፣ ግን ውስጥሽ የሆነ ነገር ከኮሚኒቲ ጋር አታችመንት ይፈጥራል። ከዛ ደግሞ ቲቲፒ የሚባል ደግሞ ቲም ትሬኒንግ ፕሮግራም ልክ ተምረሽ ስትጨርሺ ደግሞ ያለው ኮርስ ደግሞ እሱ የበለጠ ያሰፋዋል እይታሽን። የዛን ጊዜ እንግዲህ እኔ የተመደብኩት ሊሙ ገነት ነበረ። ሊሙ ገነት ምንም አይነት ዴንታል ሰርቪስ አልነበረም የዛን። ይሄ ማለት 2001 ገደማ ማለት ነው። ስለዚህ ሊሙ ገነት እንግዲህ የመጀመሪያ ከሊሙ ገነት ጋር የነበረኝ ኤክስፒሪየንስ የጀመረው ቲም ትሬኒንግ ፕሮግራም ስንመደብ ነው። እንግዲህ 80 ኪሎ ሜትር ወር 70 ኪሎ ሜትር በፊስታ አቋርጣሽ መሄድ እንደ አንደርግራጁዌት ስታስቢው አዲስ ነው በባህሪው። ስለዚህ ያ ነገር እዛ ሄጄ ደግሞ ምንም አይነት ዴንታል ሴታፕ የሌለበትን እንደ አንደርግራጁዌት ነው ያንን ያየሁትና ኦኬ የሆነ ነገር ማድረግ የሚችል ይመስለኛል ብዬ እዛ ቦታ በደርስ ብዬ ማሰብ ጀመርኩኝ። የመጀመሪያ ነገር ግራጁዌት እንዳደረኩኝ ያደረኩት ሄዶ አፕላይ አድርጎ እዛ መስራት ነው። ራሴ ጠይቄ ሄጄ መስራት ጀመርኩኝ ማለት ነው። እና
እዛ መሄዴ ደግሞ ከኮሚኒቲ ጋር የበለጠ አታችመንት እንዲኖረኝ ምክንያቱም ሊሙ ገነት የሚመጣው ኮሚኒቲ እዛቸው ያለችው ብቻ አይደለም በተለያየ ቦታ የሚመጣ ነውና እሱን ማየት የበለጠ እይታዬን ማስፋት ጀመረ። at the same time ቲም ትሬኒንግ ፕሮግራም ላይ የተለያዩ አይነት ባለሙያዎች ጋር አብረን ስለነበርን የተለያዩ አይነት የባለሙያዎችን ስራ እንዲሁም ደግሞ የነሱን ኤክስፒሪየንስ ማየት ሲጀምር okay there's a bit more than the clinical aspect ማለት ነው። ሶ እሱን ጨርሼ ወደ አዲስ አበባ ስመጣ ቢያንስ ከክሊኒካል ትንሽ ወጣ ያለ ነገር ማየት እንዳለብኝ ተሰማኝ። ክሊኒካል ሙሉ ለሙሉ መተው ባይሆንም አትሊስት ቀጥታ ከኮሚኒቲው ጋር ክሊኒካሉን ቢገናኝ ነገር ግን in a broader way መገናኘት የሚቻልበት መንገድ ካለ የሚለውን አይደንቲፋይ ማድረግ ፈለኩኝ። ሶ ይሄኛውን እድል ሳገኝ መጀመሪያ የወሰድኩት እሱ ነው። at the same time ደግሞ ክሊኒካል ላይ ስትሆኚ ያቺን የተማርሻትን ፕራክቲስ የማድረግ እድል ነው የሚሰጥሽ። ከዛ ውጪ ሰፋ አድርገሽ ሜቢ ኦን ሊደርሺፕ ሌቭል በሴክተር ሌቭል አሁን ጤና ሴክተር ግለጭ ብትኝ ያን ጊዜ አልገልጽልሽ እችላለሁ። እኔ በምሰራት ልክ ነው ልገልጽልሽ የምችለው። ስለዚህ ያንን ደግሞ ማወቅ ደግሞ ፈለኩኝ። ኦኬ ምንድነው ሴክተሩ ምንድነው የሚሰራው? ምን እየተደረገ ነው? እነዚህ ነገሮች ተሰካክተው ኮሚኒቲው ጋር የጤና ሰርቪስ ተደራሽ ሆኗል? ኳሊቲ ሰርቪስ ነው እየሰጠን ያለን የምንለው ምን ሲሰራ ነው? ማን ምን እየሰራ ነው የሚለውን እሱን ማወቅ ፈለኩኝ። ሶ እነዚህ ነገሮች ሲጨማመሩ ወደ እዚህ ፕሮግራም ሊድ አደረገኝ ማለት ነው። እዚህ ከገባው በኋላ it's another story። እሱ ደግሞ ጭራሹኑ በጣም እይታሽ እንዲሰፋ ብዙ ያላወቅሻቸውን ነገር እንድታቂ ያደርጋል ማለት ነውና that was the start። በወቅቱ የነበረውን የትምህርት ቆይታሽን በዝርዝር ልለጭልን እስኪ። በትምህርት ላይ እንግዲህ 2 ዓመት ከተኩል ኦልሞስት በሚባል ደረጃ በዛ ትምህርት ስንቆይ ለኔ በጣም አይ ኦፕኒንግ የሚባለው አይነት ፍሬዝ አለ አይደለ? በደንብ ማላቀውን እይታ ራሱ የሰጠኝ ጊዜ ነው ብዬ አስባለሁ። ስገባ ማስተርስ ፕሮግራም ማስተርስ በሚባለው ሴንስ ራሱ ማይ ፈርስት ኤክስፒሪየንስ ግን እንደምታውቂው ከአንደርግራጁዌት ስትመጪ ማስተርስ ዋን ዌይ የሚመስለኝ ነገር ነበረ። ሚንስ ከክላስ ውስጥ አንድ ፕሮፌሰር ይመጣል፣ ያስተምራል፣ ይጽፋል፣ ቦርድ ላይ ትገለብጫለሽ፣ ትማሪያለሽ፣ ትሄጃለሽ አይነት ሞር የአንደርግራጁዌት ሴታፕ ማለት ነው። ክላስሩማችን በጣም ዲፍረንት ነበር። እኔ ፈርስት ኮሆርት ስለሆንንም ፈርስት ባች ስለሆንም ሊሆን ይችላል it was a different experience እውነት ለመናገር። ለምንድነው እንደዛ የምለው? ክላስ ውስጥ ከተለያየ ሙያ ዘርፍ የመጣ ግሩፕ ነበረ። እዛ ውስጥ ሐኪሞች ነበሩ፣ እዛ ውስጥ ፐብሊክ ሄልዝ ስፔሻሊስቶች ነበሩ። ኦልሬዲ ፐብሊክ ሄልዝ ውስጥ ስራቸው ሆኖ የሚሰሩ ሰዎች ነበሩ፣ ባዮስታቲስቲክስ የተማሩ ሰዎች ነበሩ። ከላቦራቶሪ ፐርስፔክቲቭ ደግሞ ሊያወሩ የሚችሉ ላቦራቶሪ ቴክኒሻኖች ነበሩ፣ ፋርማሲስቶች ነበሩ። በሚገርም ዲፍረንት ፐርስፔክቲቭ የሚያሳዩ ክላሱን በኮንቨርሴሽን እና ትምህርቱን ኢንሪች የሚያደርግ ኤክስፒሪየንስ ይዘው የሚመጡ ሰዎች ነበሩ። በዛን ጊዜ እኔ ሞር ክሊኒካል ላይ ስለቆየሁኝ ያ ኤክስፒሪየንስ የለኝም። በጣም ብዙ የምወስደው ነገር ነበረ እና ከክላስ ውስጥ ከቦርድ ከዋይት ቦርዱ ከምትቀበዩ ይልቅ ከግሩፕ ዲስከሽኑ የምትቀበዩ ነገር እጅግ በጣም ብዙ ነበር። በዚህ አጋጣሚ ደግሞ በጣም የሚገርመኝ ነገር የአስተማሪዎቻችን ሀምብልነት ደግሞ በጣም አደንቅ ነበር። ምክንያቱም እዛ ጋር መተሽ ስታስተምሪ ብዙ በኤክስፒሪየንስ ብዙ ነገር ያወቁ ሰዎች ፊት ነው የምትቆሚው፣ ግን ያንን አላው ያደርጋሉ። ዲስከሽኑን በጣም እንዴት ኖሪሽ እንደሚያደርጉት ማመን ያቅትሻል። ብዙ እንድታወሪ ብዙ ያንን ለሌላው ኤክስፒሪየንስ እንደኔ አይነቱ ስላለ ማለት ነው ኤክስፒሪየንስ እንዲሰጠን እንድናቅ እንድንጠይቅ በጣም ያበረታቱ ነበር። ማታ ስለነበር አንዳንዶቹ ክላሶች እናመሻለን፣ በጣም እናመሻለን እና ማለቅ ከነበረበት ሰዓት 30 ደቂቃ 1 ሰዓት መግፋት አብዛኛው ጊዜ የተለመደ ነው። ይሄም ከአስተማሪው በሚመጣ ብቻ አይደለም። ዲስከሽኑ አያልቅም፣ ጥያቄው አያልቅም። እንጠይቃለን፣ ማናቀው እንጠይቃለን፣ የሚያውቁት ይመልሳሉ እና ይሄ ኤክስፒሪየንስ በጣም በጣም ዲፍረንት ነበረ ለኔ በዛን ጊዜ። እንዳልኩሽ አይ ኦፕኒንግ የምለውም ለዛ ነው። አስተማሪዎቻችን ደግሞ ጅማ ዩኒቨርሲቲ እንዳልኩሽ አንደርግራጁዌት አውቀዋለሁ። አንደርግራጁዌት ሳቀው ማስተርስን ፒኤችዲ የሚያስተምሩ ባለሙያዎችን በዛ ደረጃ ሃይ ሌቭል ባለሙያዎችን እዚሁ አት ኮምፎርት ኦፍ ማይ ሆም መተው ማግኘት በቃ ማለት ቃላት አይገልጸውም ይሄንን ነገር እውነት ለመናገር እና እነዚህን ሰዎች መተው
ታይም ዴዲኬት አድርገው እኔ በጣም ስለምናደንቅ ነበረ። በዛን ጊዜ ትራቭል አድርገሽ መተሽ ኦን ታይም ደርሰሽ እንዳልኩሽ ነው 30-40 ደቂቃ 1 ሰዓት ሙሉ ዲስከሽኑን ከክላስ ታይምሽ ኤክስትራ አላው አድርገሽ ዊኬንድሽንም ሳክሪፋይስ አድርገሽ ይሄ ሁሉ የሆነ ኤክስፒሪየንስ ይዘን እንድንወጣ ነው ከዲግሪው በተጨማሪ ማለት ነው። ሶ በጣም ኤንሪቺንግ ነበረ፣ አይ ኦፕኒንግ ነበረ የምታገኛቸው ነገሮች እና ይሄ እንግዲህ ከተማሪው ውስጥ ከነበረው ከአስተማሪው ፐርስፔክቲቭ ነበረ። እንግዲህ ኤቪዬሽን ስንቀላቀል የመጀመሪያ ባች እንደመሆናችን እኔ በጣም አስቸግረናል ብዬ ለማለት እደፍራለሁ። አንዳንዴ በጣም እንጠይቃለን። ይሄ ነፃነት መስጠቱ ደግሞ በጣም አሁን አደንቃለሁ ኤቪዬሽን። ምክንያቱም እንደ አንድ ኢንስቲትዩሽን ሩልስ ኤንድ ሬጉሌሽንስ አለ፣ ብዙ የምትዳኝበት ነገር አለ ማለት አድሚኒስተር ስታደርጊ። ግን ስቲል የተማሪን ፐርስፔክቲቭ ደግሞ እዛ ውስጥ ኢንተርቴን አድርጎ ኦኬ ከዚህ አንጻር እንረዳቸው የሚለውን ነገር ኢንኮርፖሬት ማድረግ ቀላል አይደለም። ሶ እንጠይቃለን፣ ይመጣሉ፣ ቁጭ ብለው ነው የሚያወሩን። ዋና አድሚኒስትሬተሮቹ ራሱ ቁጭ ብለው ነው የሚያወሩን። ምንድን ነው የፈለጋችሁት? ምንድን ነው የጎደለባችሁ? እየተባለን ከምታስቢ በላይ ብዙ ዲስከሽኖች አድርገናል። ጎሎብንም ላይሆን ይችላል፣ ተቸግረንም ላይሆን ይችላል። ግን በዛ ሌቭል መጥተው ፕሮግራሙንም በጣም የበለጠ ደረጃ ለማድረስም ካላቸው ፍላጎት እንደሆነ እረዳለሁ። ስለዚህ ምንድን ነው ችግሩ? ምንድን ነው የፈለጋችሁት? ምንድን ነው ከዚህ በላይ ምን እናርግ የሚለውን ጥያቄ በጣም አስታውሳለሁ። ብዙ ዲስከሽኖች ነበሩ። እኛም ደግሞ በጣም ደፋር ነበርን ብዬ አስባለሁ። አይ ቲንክ ክላስ ሪፕሬዘንታቲቭም ነበርኩኝ። ከአንድ 2 ሰዎች ጋር ብዙ እንጠይቅ ነበር እና ያ ነገር እኛም ኮምፈርተብል እንድንሆን ብዙ ነገር እንድንወስድ እና አድርጎናል ብዬ አስባለሁ። በጣም ትልቅ ኤክስፒሪየንስ ነው እኔ ከዚህ አመታት ውስጥ ያገኘሁት። የካምፓስ ሎኬሽን ለእኔ አይዲያል ነው እውነት ለመናገር። በዛን ጊዜ እንግዲህ ቦሌ መተሽ ቦሌ ሴንተር በምትዩ ደረጃ ኮንቪኒየንት በምትዩ ደረጃ ቅድም ብዬሻለሁ። ማታም ስናመሽ ትራንስፖርት የሚጠቀመውም በጣም ተቸግረን አንሄድም ነበር እውነት ለመናገር። ለዛም ነው አምሽተን ብንሄድ ችግር የለብንም፣ አውርተን ብንሄድ ችግር የለብንም። ምክንያቱም ወተሽ ለምሳሌ የምንጠቀመውም ትራንስፖርቴሽን አለ እዛው ጋር አቬለብል ነው ብዙ ጊዜ እና ከዛ አንጻር ሎኬሽኑም የነበረው ኢንፍራስትራክቸር በአጠቃላይ በጣም ሴፍ ነበረ። እንደውም ማስታውሰው የአሻራን ራሱ በአሻራ እያንዳንዱ ተማሪ ራሱን አይደንቲፋይ አድርጎ ነው የሚገባው። አቴንዳንስሽ በዛ ይያዛል። አት ሴም ታይም ደግሞ ሴፍ ነሽ። ማንም ገብቶ ያንቺን ቢሎንጊንግ የመንካት የመውሰድ የተለያዩ ነገሮች አንዳንድ ቦታ የምትሰሚያቸው ነገሮች ያ ሁሉ እንዳይኖር ኮንፈርታችንም በጣም ተጠብቆ ነበር እና እነዚህንም ነገሮች የመጀመሪያ ባች እንደመሆናችን አፕሪሼት አደርጋለሁ። አሁን ወደኋላ ዞር ብዬም ሳየው በማህበረሰብ ተኮር ትምህርት ወይም ኮሚኒቲ ቤዝድ ኤጁኬሽን በተለይ ጅማ ዩኒቨርሲቲ በደንብ ይታወቃል። በትምህርት ቆይታሽ በማህበረሰብ ተኮር ትምህርት ከቡድን አባሎችሽ ጋር ምን አከናወንሽ? ጅማ ዩኒቨርሲቲ እውነት ነው በኮሚኒቲ ቤዝድ ፕሮግራሞቹ በጣም ይታወቃል። እኔም አንዱ ውስጤ ከሚቀረው ነገር የጅማ ዩኒቨርሲቲ እነዚህ ፕሮግራሞች ናቸው። ከመጀመሪያ ዓመት ጀምረሽ የኮሚኒቲ ቤዝድ ትሬኒንጎች እስከ መጨረሻ ዓመት፣ ከዛ ደግሞ በማስተርስ ላይ ዲቲቲፒ ተብለን የምንወስዳቸው ነገሮች የምንሰራቸው ከመውሰድ ይልቅ የምንሰራቸው ስራዎች ናቸው እና በጣም እይታሽን የሚለውጡ ናቸው ብዬ የማስበው ነው። ከሁለት ነገር ይታየኛል። መጀመሪያው አንደኛው ክላስ ውስጥ ብዙ ጊዜ የምትማሪያቸው ነገሮች ለኮሚኒቲ ፕሪስክሪፕቲቭ ናቸው። ወይም ደግሞ አንቺ የሆነ ነገር ሌብል አድርገሽ this is the need of the community ወይ ተጠንቷል እኮ ኦብቪየስሊ የሆነ ሰው አጥንቶት this is the need of the community ብሎ የሰጠሽን ኦኬ this is the need of the community እያልሽ ነው የምታጠኚው። ኮሚኒቲ ቤዝ ትሬኒንግ ፕሮግራሞች ጋር ስትገቢ ደግሞ is this the need of the community እንድትይ ነው የሚያደርግሽ። ገብቶሻል? እየተማርሻቸውን ነገሮች ወደኋላ ትመለሽ። ኦኬ ይሄ ነበር ከነበረ ኦኬ ጉድ ትቀጥያለሽ። ካልነበረ በምን አይነት መንገድ ያንን ነገር በእኔ ሙያ ማገዝ እችላለሁ የሚለውን ደግሞ አዲስ ዲስከቨር እንድታደርጊ ያደርግሻል። ስለዚህ ከመጀመሪያ ዓመት ጀምሮ የኮሚኒቲ ኒድ አይደንቲፋይ በማድረግ ፕሮሰስ ውስጥ ነው የሚያኖርሽ የጅማ ዩኒቨርሲቲ የትምህርት ስርዓት። መጨረሻ ላይ የአንደርግራጁዌት የመጨረሻው ቅድም ብያለሁ ሊሙ ገነት ጋር ያገናኘኝ ደግሞ እሱ ደግሞ በጣም ብዙ ነገር አሁን ካልኩሽም ከኮሚኒቲ እይታም ያስወጣሻል። ምንድን ነው የሚያደርገው? አንዱ ትልቁ ነገር የተለያዩ ባለሙያዎች እንዴት ኢን ሃርመኒ መስራት እንዳለባቸው ያሳይሻል። በዛን ጊዜ እንግዲህ አንደርግራጁዌት ላይ
ዶርም ላይ አንድ ላይ ልትኖር ትችላለች ከተለያዩ ባለሙያዎች ጋር የተለያዩ ሙያ ከሚማሩ ተማሪዎች ጋር አክቹሊ ግን ሙያቸው ያ ሙያ ሲሰራ እንዴት ነው የነሱ ቻሌንጅ ምንድነው እኔ እንዴት ነው የሚያግዙኝ እኔ እንዴት ነው የማገዛቸው ምክንያቱም አንድ ጤና ተቋም በዛ ሁሉ ቲም ካልሆነ አይሰራም እሱን አይደንቲፋይ ታደርጊያለሽ ብቻሽን ብዙ ትምህርት ልትማሪ ትችላለሽ ብዙ ጥግ ልትደርሺ ትችላለሽ without that team ጤና ተቋም መሰራት አይችልም በቃ ፋንክሽን ማድረግ አይችልም ስለዚህ ያንን በደንብ አይደንቲፋይ እንድታደርጊ ይረዳሻል ሌላውን ባለሙያ ሪስፔክት እንድታደርጊ ያንቺን ሪስፔክት በሚያደርጉበት መጠን ሌላውን ባለሙያ እንድትረጂ ለሌላው ባለሙያ ያለሽ እይታ እንዲስተካከል ያደርጋል ሶ ያ ከዛ አንፃር ኢን ቲምስ መስራት በቃ ለአንድ ጤና ተቋም በአጠቃላይ ሄልት ሴክተር በቲም የሚሰራ ቲም ኤፈርት ነው የተለያዩ ሙያዎች መተው የሚያቆሙት ነው የሚለውን ኮሚኒቲ ቤዝ ትሬኒንግ ያሳይሻል በጣም የዲቨሎፕመንታል ቲም ትሬኒንግ ፕሮግራሙ ጋር ደግሞ ስንመጣ ማስተርሱ ላይ እሱ ደግሞ አፕሊኬሽን ነው ሙሉ ለሙሉ አፕሊኬሽን ነው ስለ ብዙ ነገር ትማሪያለሽ ስለ ሄልዝ ኢኮኖሚክስ ተምረሻል ክላስ ውስጥ ስለ ሄልዝ ኒውትሪሽን ተምረሻል ስለ ሪፕሮዳክቲቭ ሄልዝ ተምረሻል ኢቭን ኤፒዲሚዮሎጂ ተምረሻል የተማርሻቸው ነገሮች በሙሉ ኮሚኒቲ ላይ እንዴት ማድረስ መቻልሽን ነው መረጋገጥ የሚፈልገው እንጂ አት ማስተርስ ሌቭል ለአንቺ ቲዮሬቲካል ኖሌጅ መስጠት አላማ የለውም ሄደሽ የኮሚኒቲ ኒድ አይደንቲፋይ አድርገሽ ከተማርሹ ነገር ክላስ ውስጥ ከወሰድሹ ነገር እንዴት ትሰሪዋለሽ እንዴት ትፈቺዋለሽ ነው በቃ ሌላ ምንም ነገር የለውም መፍታት መቻልሽ ያንቺ ዲግሪ እሱ ነው በቃ መፍታት መቻልሽ ኖት ክሬዴንሻል የምትሰጥሽ ወረቀት አይደለች ስለዚህ ያንን ማድረግ መቻል ትልቅ ነገር ነበርና ቅድም ብየዋለሁ በየአመቱ አንደርግራጁዌት ላይ ተማርኳቸው እነዚህ ስለ ቲም ስለ ኮሚኒቲ እንዳሉ ሆኖ ማስተርሱ ላይ ስመጣ ደግሞ አንድ የጨመረልኝ ነገር የስቴክሆልደር ኢንጌጅመንት የሚል ሐሳብ በጣም ጎልቶ እንዳየው አደረገ ኮሚኒቲው እንዴት አሰስ እንደምናደርግ ብዙ እንማር ነበር ግን how do you engage የተለያዩ ስቴክሆልደሮች ብዙ ኢንትረስት ያላቸው ስቴክሆልደሮች ኢንጌጅ አድርገሽ አንድ ጎል እንዴት ትፈጽሚያለሽ አንድ ሐሳብ ያችን የኮሚኒቲ ኒድ እንዴት ትፈቻታለሽ ያንን በማድረግ ውስጥ ብዙ ነገር ትማሪያለሽ ዛን ጊዜ ዶነር ለመፈለግ ምን ሰራው ስራ ላትሪን ነበር መስራት የፈለግነው በጣም ከባድ የሚባል ኤሪያ ነበር እየተሰጠንና እዛ ውስጥ በጣም ትልቁ ብዙ ሃውስሆልዶች ናቸው ያሉት በእጅግ ብዙ ሃውስሆልዶች ናቸው ያሉት በአቅራቢያው በሚባል ደረጃ ላትሪን ሰርቪስ የለም ሶ እነሱም ብዙ ርቀት ነው የሚሄዱት እንግዲህ ላትሪን ሰርቪስ ማለት ሲምፕሊ ቤዚክ ኢንፍራስትራክቸሩን አትዩ ያለመኖሩ እነዚህ ሰዎች ይጠቀማሉ ሲጠቀሙ ደግሞ እንግዲህ ተያይዞ የሚመጣው የንጽህና ችግር ብዙ ነገር ታስቢያለሽ እና ያ ደግሞ ጤናቸው ላይ አፌክት የሚያደርገው ጤናቸው አፌክት ተደረገ ማለት ደግሞ ነገር የኦፒዲ ቪዚት ነው መልሶ እና ሰርኩሉ በጣም ቪሸስ ነው ሶ ኦኬ ላትሪን ሰርቪስ ነው ቤዚክ የሚባለው እነሱም አይደንቲፋይ ያደረጉት ኒዳቸው ሶ እንዴት ትሰሪዋለሽ አንቺ ኤክስሻትሽ መስራት አትችይም ስቴክሆልደሮች ናቸው ኦን አድርገው ያንን መስራት ያለው ሶ ኮሚኒቲን ኮንቪንስ ማድረግ ይሄ ከናንተ የሆነ ኮንትሪቢዩሽን ያስፈልጋል ዶነርን ኮንቪንስ ማድረግ ለዚህ ኮሚኒቲ ይሄ ያስፈልጋል ኒዱ ይሄ ነው ብለሽ ያንን ይሰጥሻል አንቺ ሎቢ እንዴት እንደምታደርጊ ትማሪያለሽ በዛ ውስጥ ማለት ነው እኔ እንዳጋጣሚ ሆኖ ለምንሰራበት ቦታ መስሪያ ቤት ቅርብ ነበር ዘውዲቱ ሆስፒታል ነበር የምሰራው በዛ ጊዜና ቅርብ ነበርና የኮንስትራክሽን እንድከታተል የተሰጠኝም እንትን አንዱ ሮል ነበረኝ እና በዛም አጋጣሚ ጀስት ሳይድ እንዴት ኮንስትራክሽን እንደሚሰራ ሽንት ቤት እንዴት እንደሚገነባ ማወቅ ቻልኩኝ which was a plus ስለዚህ ጧት ማታ ሄጅ ዛሬ ምን ደረሰ ዛሬ ውሃ ጠጥቷል ወይ ምናምን እያልኩኝ መከታተል ጀመርኩኝና ፕሮሰሱን በሙሉ ስታቂው እንደ ኔክስት ፌዝ ኦፍ ዮር ላይፍ እንዴት ነው ዶነር ሎቢ የምታደርጊው እንዴት ነው ኮሚኒቲ ኒድ አሴስ የምታደርጊው አሴስ አድርገሽ ደግሞ ኮሚኒቲ ኦን እንዲያደርገው እንዴት ነው የምታደርጊው ኒዱን መንገሩ ብቻ አይደለም እውነት ነው ኒድ ይሄ ነው አይ አም ፓርቲ ዘ ኦነር ማለት መቻል ደግሞ አለበት ስለዚህ ያንን ሁሉ በዚህ ውስጥ ነው የምትማሪው ሶ እኔ በአጠቃላይ የጅማ ዩኒቨርሲቲ ኮሚኒቲ ፕሮግራሞች ላይ እንትን አይሰጥሽም ቲዮሪ ብቻ አይደለም እየተማርሽ የምትጨርሽ አብሮ ኤክስፒሪየንስ ነው የሚሰጥሽ አብሮ ላይፍ ነው የሚሰጥሽ አብረሽ በቃ የምትኖሪበትን ቲዮሪውን
እንደምትኖሪበት አድርጎ አብሮ የሚሰጡሽ ፕሮግራሞች ናቸውና I'm very grateful በዚህ ውስጥ ማለፌን በጣም ደስተኛ ያደርገኛል። የመመረቂያ ጥናታዊ ጽሑፍሽን ያዘጋጀሽበት ርዕሰ ጉዳይ ምን ነበር? ጥናቱን በምታዘጋጅበት ወቅት የነበረውን ሂደትና በዩኒቨርሲቲ የተደረገልሽንም ድጋፍ ጨምረሽ በዝርዝር ግለጭልን እስኪ። አዎ የመመረቂያ ጽሑፌን በማክሲሎፌሻል ኢንጁሪስ ላይ ነበር የሰራሁት እና ሪትሮስፔክቲቭ ስተዲ እንደነበረ እኔ በጣም ማስታውሰው ከመመረቂያ ጽሑፎቼ አንደኛው መጀመሪያ ላይ ፕሮፖዛል ዲፌንስ ታደርጊያለሽ እና እንዴት ሪገረስ የነበረ ዲፌንስ እንደነበረ ሳስብ አሁን ይገርመኛል። ፕሮፖዛልሽን ገና እንግዲህ ሪሰርቹ ምንም ነገር ያልተጀመረ ነገር ነው። ታይትል ዲፌንድ ለማድረግ በጣም ብዙ ስቴፕ ሊሄድ ነው። ምክንያቱም እያንዳንዱ ነገር ከኮሚኒቲ ጋር ታይ ተደርጎ እንዴት ኢምፓክቱ ምንድን ነው የምትሰሪው ነገር ጀስት ፎር ዘ ሴክ ኦፍ አናዘር ስተዲ እንዳይሆን የተካሄደበት ነገር በጣም ይገርመኛል እስካሁን ድረስ። በዚህ ውስጥ ደግሞ አድቫይዘሮች ተብለው የተመደቡልን ባለሙያዎች አንዱ ፕሮፌሰር አርጋው አንበሉ ይባላሉ እና በጣም እስካሁን ድረስ የፕሮፌሰር አርጋውን ሂዩሚሊቲ እና የእሳቸውን ደግሞ ሃምብልነስ አእምሮዬ ላይ በቃ ውስጥሽ የሚኖር አይነት ሰው አለ አይደል? እና እንደ ተማሪ ኢሜል ታደርጊያለሽ፣ ትደውያለሽ፣ በአካል ታገኛለሽ የመሳሰሉት ነገሮች እና ደዌ ለእያንዳንዱ ለእኔም ሌሎችም አድቫይዝ የሚያደርጓቸው ሰዎች ስለነበሩ የሚመልሱበት መጠን እና አድቫይዘሮቻችን እኛን ሰፖርት የሚያደርጉበት መጠን በጣም የሚገርም ነበር እና በሪሰርችሽ እንዴት ነው የሼልፍ እንትን እንዳይሆን ኢምፓክትፉል እንዲሆን ነገ ዛሬ የምትሰሪው ሪሰርች ብቻ ሳይሆን ነገ ፎሎ አፕ ምንድን ነው መስራት የሚፈልጊው ምንድን ነው ኢምፓክት ማምጣት የሚፈልጊው የሚለውን በደንብ እንድታስቢ በደንብ ፕሮብ የሚያደርጉሽ አት ዘ ሴም ታይም ደግሞ ራሱ ቲሲስ ዲፌንሱ ደግሞ በጣም ከባድ በምትዩ ደረጃ በትምህርት ቆይታሽ በተለየ የምታስታውሹና በአሁኑ የስራ ህይወትሽ ላይ በጎ ተጽዕኖ ያሳደረብሽ መምህር ወይም የክፍል ጓደኛ ይኖር ይሆን? የተለየ እይታን ሰጥቶኛል ያልሽበትስ ጉዳይ ምን ነበር? ስፔሲፊካሊ አንድ ሰው ሁለት ሰው ማለት ይከብደኛል እውነት ለመናገር በመምህርም በተማሪም ደረጃ እንዳልኩሽ ኮሌክቲቭሊ በክላስሩሙ ሙሉ ለሙሉ በቃ ኤክስፒሪየንስ ነበር። እያንዳንዱ ሰው የሚያወራው ኤክስፒሪየንስ ነበር። ለእኔ አይመስለኝም እንጂ ሞስት ፕሮባብሊ እኔ የማወራው ለሰንበዲ ሼር የማደርገው ነገር ነበረ ብዬ አስባለሁ። ግን ደግሞ ለእነሱ ላይፋቸው የሆነ ለምሳሌ አንዳንዶቹ ያን ጊዜ ጤና ሚኒስቴር ውስጥ የሚሰሩ ትልልቅ ኤንጂኦዎች ውስጥ የሚሰሩ የስራ ኃላፊዎች በጣም በብዙ የኃላፊነት ቦታ የነበሩ ሰዎች ነበሩ በዛም በክላሳቸው ውስጥ ማለት ነው። ለእነሱ ላይፋቸው ነው የሚያወሩት፣ ዴይ ቱ ዴይ አክቲቪቲያቸውን ነው የሚያወሩት። ለእኛ ግን በቃ ትልቅ ነገር ነው እየሰጡን የነበረው። ላያውቁት ይችላሉ ይሄንን ስናገር እና እያንዳንዱ ሰው በዛን ጊዜ በነበረው ክላስሩም ውስጥ የሁሉንም ሰው ኮንትሪቢዩሽን አስታውሰዋል እና እንትና ከእንትና ማለት የሚከብደኝ ለዛ ነው። የሁሉም ሰው ኮሌክቲቭ ኮንትሪቢዩሽን በጣም ትልቅ ነበር እያንዳንዱ እንትን ውስጥ እና እንደ ቲምም እንድንሰራ ኢንካሬጅ ስለምንደረግ ቲም ወርኩ ላይ ብዙ ነገሮችን እንማማር ነበረ። ከአስተማሪዎቻችን አንጻር ቅድም እንዳልኩት ነው ጅማ ዩኒቨርሲቲ በአንደርግራጁዌት የምናውቃቸው በስም ፒኤችዲ ነው የሚያስተምረው ማስተርስ ነው የሚያስተምሩት የሚባሉ ትልቅ መምህራን ነበር የሚመጡት የነበረው። በዛን ጊዜ ቅድም ብያለሁ ፕሮፌሰር አርጋው አንዱ አስተማሪያችን ነበሩ። ፕሮፌሰር ተፈራ አሁን በህይወት የለም፣ ዶክተር ፍስሐዬ በጣም ኢምፓክት የሚሰጡሽ ሰዎች፣ ክቡር አሁን አቶ ኮራቱሽኔ የትምህርት ሚኒስቴር ሚኒስትር ዴኤታ ናቸው አሁን። እነዚህ ሰዎች የሚያወሩልሽ እያንዳንዱ ነገር መሬት የምትወድቅ አይደለች። ማውራታቸው ብቻ ደግሞ አይደለም የሚያስገርምሽ፣ ከአንቺም ይማራሉ፣ ይሰሙሻል፣ ያዳምጡሻል እና የአንቺን ኤክስፒሪየንስ ታትስ ራይት በቃ እኛ የምንፈልገው ይሄን እዚህ ጋር የጻፍኩትን ቲዮሪ ይሉሻል። ይሄ this is the experience እንትና ተናገር ትባያለሽ እና የእነሱም ሀምብልነስ ይገርመኛል። እንደ አንድ ፕሮፌሰር ብዙ አውቀዋል፣ ኤክስፒሪየንስ አድርገዋል። ክላስ ውስጥ ከሚያስተምሯቸው ግን በጣም ብዙ ይወስዱ ነበር። እሱን ስታይ ቅድም ሜንሽን አድርጌዋለሁ የቲም ነው የሚባለውም እዚህ ላይ ነው። በተለይ እንደ ሴክተር ጤና በአጠቃላይ ደግሞ ልየው ስትይ
የፕሮፌሰሩም አሁን እየተማረ ያለውም ክሊኒካል ፕራክቲስ ላይ ያለውም ሊደርሺፕ ላይ ያለውም የሁሉም ሰው ሮል አለበት። ፕሪስክሪፕቲቭ አይደለም። ከላይ ወደ ታች ከላይ ከሆነ ሚኒስቴር መስሪያ ቤት የሚወረወሩ ሜሴጆች አይደሉም፣ ወይም ደግሞ ሰምበዲ ፕሪስክራይብ የሚያደርጋቸው ነገሮች አይደሉም። ኢትስ አወር ኮሌክቲቭ ቲም ኤፈርት የሚሆነው እና የእነሱ በዛ ደረጃ መሆን ያንን ሜንታሊቲ እንድናመጣ አድርጎናል ብዬ አስባለሁ። የትምህርት ቆይታሽ መልካም እንዲሆን አዲስ አበባ በሚገኘው ካምፓስ ያሉ አካላት የነበራቸው አስተዋጽኦ ምን ይመስል ነበር? ይመስለኛል እንግዲህ የመጀመሪያ ባችም እንደመሆናችን ዩኒቨርሲቲው በአጠቃላይ የጅማ ዩኒቨርሲቲ ካምፓስም ማህበረሰብ ስራውን የአንድ ጊዜ ስራ ሆኖ እንዲያልፍ እንዳልፈለጉት ያስታውቃል ከመጀመሪያው ጀምሮ። ስለዚህ የመጀመሪያው ኮሆርት ሁሌ ታውቂያለሽ የላብራቴ መሆን እድል አለው አይደር ጉድ ኦር ባድ። ለእኛ በጣም ቆንጆ ነበረ እውነት ለመናገር። ይሄ ደግሞ የሚያሳይሽ ምንድነው ነገ ከነገ ወዲያ ያንን ኤክስፒሪየንስ ይዘውት መሄድ ስለሚፈልጉ ነው። እዛ ላይ ቢልድ አድርገው መነሳት ስለሚፈልጉ ነው እንጂ ቤር ሚኒመም ማድረግም ደግሞ ይቻላል አይደል? ኖርማል የሆነ ሚዲዮከር የሆነ ስራ መስራት በሚቻልበት ዓለም ላይ ነን ያለነው። ግን የመጀመሪያውን ቆንጆ አድርገሽ ከጀመርሽ ቤዙን ፕላትፎርሙን ከሰራሽ ከዛ በኋላ ያችን ስታንዳርድን አስጠብቀሽ የምትቀጥይ ወይም ደግሞ ከሱ ጨምረሽ ነው ስታንዳርድ የምትሰሪው። ስለዚህ ጅማ ዩኒቨርሲቲም አካደሚክ ፓርቱን ሙሉ ለሙሉ እንደመያዙ የሚሰጠው የባለሙያ አይነት ቅድም ያልኩሽ በጣም የምናደንቃቸው በእነሱ መማር የሚባሉ ባለሙያዎችን ያዘጋጅልን ነበር። እውነት ለመናገር እኛ መጠየቃችን ብቻ አይደለም፣ አስቀድሞ እነዛን ነገሮች ፕሮቫይድ ከማድረግ አንጻር ኮንፈርት በትምህርት ስርዓት ውስጥ ኮንፈርትሽ ሊጠብቁልሽ የሚችሉ ነገሮች አንዱ የመማር ማስተማር ሂደቱ ነው። ክላስሩሙን ኢንፍራስትራክቸሩን ማዘጋጀት ራሱ፣ ላይብረሪ ሴታፑ ራሱ በዛን ጊዜ በጣም ላይብረሪ ይጠቀማል። በጣም ወዳለው ላይብረሪ ውስጥ ማንበብ እና ዋን ኦፍ ዘ ኮምፎርታብል ኤሪያስ በቃ ልትቀመጭበት የሚገባ በጣም ኮምፎርትሽን የምትጠብቂበት ኤሪያ ላይብረሪ ነበረ። ስለዚህ ሞር ጀስት ገብተሽ እንድትወጪ አይነት ሴታፕ አይደለም፣ ገብተሽ እንድትቀሪ እዛም ደግሞ የበለጠ ኤክስፒሪየንስሽን እንድታሰፊ የሚያደርግ ጊዜ ነበር ያሳለፍነው እና ለእኔ የሚገባኝ ከዛ ስታንዳርድ በላይ ለመስራት ጥረት ስለሚያደርጉ ጅማ ዩኒቨርሲቲ የበለጠ ስታንዳርዳቸውን እያጠነከሩ እየሄዱ እንደነበረ ነው በዛን ጊዜና ይህም በጣም ጥሩ ጎን የምለው ነገር ነበረ። ይሄ ሁሉ ልፋትና ጥረትሽ መቋጫ ወዳገኘበት ጊዜ እንምጣ። የምርቃት ስነስርዓት የተመረቅሽበት ዕለት የነበረውን ሁኔታ አስታውሽን እስኪ። በተለየ የማትረሹ ነገር ካለም አያይዘሽ ልትነግሪኝ ትችያለሽ። ቅድም ብየዋለሁ። የምርቃት ሆነስትሊ ስፒኪንግ ለምርቃት በጣም አልጓጓሁም ነበር። ቅድም በጣም ያነሳኋትን ፖይንት ልድገማትና የእያንዳንዱ ኤክስፒሪየንሳችን እያንዳንዱ ክላስ ላይ ነው እንጂ መጀመሪያ ከወሰድናው የስታቲስቲክስ ኮምፒውተር ኮርሶች ጀምሮ ዲቲቲፒውን እስክንጨርስ ድረስ ለእኔ ኢት ፌልት ላይክ እያንዳንዱ ጊዜ ወዝ ምርቃት እና ያንን ሞመንት እያለፍሽ መምጣትሽ አይ ሃቭ ጌይንድ ሰምቲንግ አይ አም ጌቲንግ ሰርቲፋይድ ገብቶሻል። ፕሮሰሱን ነበረ በጣም እየፈለኩት የነበረው እና ፕሮሰሱን ቫሊዴት አደረገልኝ የምርቃቱ ስነስርዓት። ሰርተፊኬቱን ማግኘቴ በጣም እንትን አላለኝም ነበር። ኤቭሪ ፕሮሰስ ኤቭሪ ስቴፕ የሄድኩባቸው ስቴፖች እዛ ውስጥ የተማርኳቸው ነገሮች ኢት ፌልት ላይክ ምርቃት እያንዳንዱ ጊዜ ላይ እና አሁን ሳስበው ለዛ ይመስለኛል የዛን ቀን በጣም ኢት ዋዝ ኤክሳይቲንግ በጣም ደስ የሚል ሴርሞኒ ነበረ የነበረን። ጥሩ ሰዎች በጣም ሲኒየር የተባሉ ከሚኒስትሪም ከጅማ ዩኒቨርሲቲ በጣም ብዙ ሰዎች ተገኝተው ነው ምርቃቱ የተካሄደው። በዛን ጊዜ ባልሳሳት ኤምቢኤ እና ኤምፒኤች ነበረ እየተሰጠ የነበረው እና በጣም ትንሽ ኮሆርት ነበርን እና ኦልሞስት ሁለቱ ይታወቃል ሌላ ሰው ስለሌለ ትንሽ ነን እኛ። የእኛ ክላስ በቃ እርስ በርሳችን ሴሌብሬት ማድረግ በዩ እና በጣም ፋን ነበር፣ ደስ የሚል ኤክስፒሪየንስ ነበር። ግን እንዳልኩሽ ዲግሪ መቀበሌን በጣም እንደ እንትን አይደለም የወሰድኩት። ለእኔ በጣም ትልቅ ቦታ የሰጠሁት የነበረው በኋላ ሳስበው ማለት ነው። በኋላ ሳስበው የገባኝ ለካስ ኤክስፒሪየንሱን ነበር በጣም እንትን እያልኩት የመጣሁት እና እያንዳንዱ ስቴፕ ላይ የነበረኝ ስለነበረ እነዛ 2 ዓመት ከምናምን ጊዜያቶች
ለእኔ ምርቃት ነበሩ ኤቭሪ ኮርስ አት ኤንድ ኦፍ ኤቭሪ ኮርስ የነበረኝ ነገር እና ስለ ምርቃት እሱን ነው ማስታውሰው ማለት እችላለሁ። በዚህ ፕሮግራም ውስጥ በማለፍሽ በሙያዊ ህይወትሽ ላይ ያገኘሽውን ለውጥ እንዴት ትገልጫዋለሽ? ብዙ ለውጥ አለ። ቅድም ጠቅሼዋለሁ። በተለይ ከክሊኒካል ፕራክቲስ ለሀሳብሽን ወደዚህኛው ስታደርጊ ደግሞ አንደኛ እይታሽ ስለሚለወጥ እንትንሽን ካሪየር ፓቲሽን ራሱ ለመቀየር ይፈልጋል፣ ያንገዳግርሻል ትንሽ which is a good thing። እኔ እንደ እንትን አላየውም፣ እንደ መጥፎ ነገር አላየውም። ለእኔ ያንን አድርጓል ብዬ ማስባለሁ። እዛኛው ክሊኒካል ፕራክቲሱ ላይ ሆኜ ከማመጣው ኢምፓክት ወደዚህ ደግሞ ወደ ፐብሊክ ሄልዙ ሽፍት ባደርግ ሞር ኢምፓክትፉል ሆናለሁ ብዬ ያሰብኩበት ጊዜ ከዚህ በኋላ ነበር። እንግዲህ በዚህ ፕሮሰስ ውስጥ ካለፍኩ በኋላ የመጣ ለውጥ ነው። ከዛ በፊት ሌላ አቅጣጫም እንዳለም አላውቅም። ከዛ በኋላ ነው እንግዲህ ኦኬ ዲፍረንት ፓትዌይስ አሉ ለካስ ወደ ፐብሊክ ሄልዙ ስትገቢ የሚለውንም መረዳት የቻልኩት በኋላ ፐርሲውም ሳደርግ የተለያዩ ኦፖርቹኒቲዎች ከተማርኩት ትምህርት ጋር የሚገናኙ ነገሮች አሉ ለካስ። ኦኬ እነዛ ነገሮች አይደንቲፋይ ማድረግ እችላለሁ፣ መማር እችላለሁ። የበለጠ ደግሞ ሾርት ኮርሶችን ሰርቲፊኬሽኖችን ማግኘት ይቻላል የሚለውን ደግሞ ጀስት ማሰላሰል ጀመርኩና ከዛ በኋላ አፍተር 2 years ይመስለኛል እንግዲህ ስራም የቀየሩት ከዛ በኋላ ነው። ቅድም ያልኩት አሁን ያለሁበትን ስራም ከዛ በኋላ ከተመረኩ ዓመት ተኩል ከ2 ዓመት በኋላ ነው ሽፍት ያደረኩት። ያንንም ያመጣው አንደኛ ኔትወርክ ዩ ቢልድ እዛው ያለው ኮኔክሽኖችሽ ከክላስሩሙ የመሳሰሉት ጋር ያለሽ ኮኔክሽን አት ሴም ታይም ደግሞ የእነሱንም ላይፍ ስታይ ያላቸውን ኢምፓክት ስታይ ኦኬ እኔም በዚህ ያህል ደረጃ ደግሞ ትንሽ ብገፋ እኔ የማስበውን ኢምፓክት ኢዝ ዲፍረንት። በእርግጥ ለሁሉም ሰው የራሱ የሆነ አሻራ ብሎ የሚያስበው ነገር ሊኖር ይችላል። የእንትና ትክክል ያልሆነ የሚባል አይደለም፣ የራስ ፐርሰናል ዲሲዥን ስለሆነ እኔ በማስበው በዚህ ዳይሬክሽን ብሄድ ብዬ እንዳስብ አድርጎኛል። ሽፍትም አደረኩኝ። እውነት ለመናገር አሁን ካለኝ ስራ አንጻር የተማርኩት ነገር ዳይሬክት ፊድ የሚያደርገው ነው። ያገኟቸው ኖሌጆች የዛን ጊዜ ያለኝን ነገር የዛን ጊዜ እያንዳንዱ ቅድም ያልኳቸው ሰዎች ያስተማሩኝን የማስታወስባቸው ሲቹዌሽኖች ናቸው ያሉት አሁን ላይ ያለሁበት ቦታና እንዳልሹ ካሪየር ቼንጅም አድርጌያለሁ ማለት እችላለሁ። በዚሁ ምክንያት በዩኒቨርሲቲው ቆይታሽ አግኝተሽ ያዳበርሽውና በስራ ህይወትሽ ላይ የተገበርሽው አንድ ጠቃሚ ክህሎት ምንድን ነው? እንግዲህ ክህሎት ማለት ስኪል ሆነ የሚዳብር ነው አይደለ? ቴክኒካል ስኪል ላይሆን ይችላል። በእርግጥ ግን በእነዚህ ዓመታት ውስጥ ከጅማ ዩኒቨርሲቲ ጋር ባለኝ የትምህርት ግንኙነት አዳበርኩ ብዬ የማስበው አንዱ ከቡድን ጋር የመስራት አቅም ነው ብዬ አስባለሁ። ብዙዎቻችን ለብቻችን የመስራትን ነገር ፕሪፈር እናደርጋለን አይደለ? ያም ደግሞ አንዳንድ ጊዜ እንትን ይመስለናል፣ ኤፊሽንት የምንሆን ይመስለናል ብቻዬን ብሰራ። ምክንያቱም ብዙ ድራግ ታደርጊያለሽ። አሁን በቲም የምታወጪው ኤፈርት ብቻሽን ስትሆኚ አንዳንድ የቀለለሽ ይመስላል ከኢምፓክት አንጻር ወይም ደግሞ ከአውትፑት አንጻር። ግን በቲም በተለይ ደግሞ በጣም ጥሩ ቲም ከያዝሽ ደግሞ እጥፍ ነው ወይም ደግሞ ከዛ በላይ ነው የምተረጉሚው። እና አንዱ ትልቁ ዲቨሎፕ አድርጌያለሁ ብዬ የማስበው የሌሎች ሰዎች ፐርስፔክቲቭ ተረድቶ ሰዎች በአጠቃላይ መረዳት አት ሴም ታይም ደግሞ ያንን ደግሞ ለቲም ቢልዲንግ መጠቀም በጣም የቲም ቢልድ የማድረግ አድናቂ ነኝ እንደሆን ያደረገኝ። እኔ ብቻዬን መስራት እንደማልችል በጣም የተረዳሁባቸው ዓመታት ናቸው። የፈለገው ጥግ ቅድም ስላነሳሁት ነውና ኤምፋሳይዝ ማድረግ ካስፈለገ በእውቀት በኤክስፒሪየንስ በጣም ብዙ ዓለም የደረሰበት ጥግ ልደርሽ ትችያለሽ። ሁሉን ነገር አንቺ መስራት አትችይም። አብዛኛውን ነገር አክቹዋሊ አንቺ መስራት አትችይም፣ ብቻሽን መስራት አትችይም። ከላይ ቶፕ ሌቭል ማኔጀርም ልትሆኚ ትችያለሽ፣ ተቀጥረሽ የምትሰሪ ሰው ልትሆኚ ትችያለሽ እንደኛና አንቺ ብቻሽን የምትሰሪያቸው ነገሮች በጣም በጣት ቢቆጠሩ ትንሽ ናቸው። ስለዚህ ያለሽ አማራጭ በቲም መስራት ነው። በቲም ለመስራት ደግሞ አንቺ ለቲም ለመስራት አቅም ያለሽ ሰው መሆን ይጠበቅብሻል። ያን ለማድረግ ምን ይጠበቅብሻል? ሰምበዲ ኤልስ መረዳት፣ የሰዎችን ፐርስፔክቲቭ መረዳት፣ የሰዎችን ባህሪ መረዳት፣ የሰዎችን ሙያ መረዳት። የአንቺ ሙያና የሌላው ሰው ሙያ ይለያያል። ይዘሽ የመጣሽ ወደ ቴብሉ ምንድን ነው የሚለው መረዳት ይጠበቅብሻል። አዘርዋይስ እኔ ብቻ ሰው ነኝ፣ እኔ ብቻ እውቀት አለኝ፣ እኔ ብቻ ኤክስፒሪየንስ አለኝ እያልሽ ቲም ቢልድ ላድርግ ማለት አትችይም።
ሁሉም ቲም ውስጥ ያለው ሰው በሙሉ ከፍም ዝቅም የሚባል ነገር የለም። እኩል መስራት እና ኮንትሪቢዩት ማድረግ ይችላል። ያንን ነገር ያ ሰው ባይሰራው ስራው ይጓደላል፣ ወይም ደግሞ ባይጓደል እንኳን አንቺ ላይ ኤክስትራ በርደን አለ። ስለዚህ ለዛ በጣም የቲም ቢልዲንግ ፕሮፖናንት ሆኛለሁ ብዬ አስባለሁ። አሁን በስራዬ ላይ ይሄ ነገር በጣም ማንጸባረቅ እፈልጋለሁ። ቲም ቢልድ ማድረግ እፈልጋለሁ። ያሉኝን ቲሞች ደግሞ በዚህ አይነት ሜንታሊቲ ረን እንዲያደርጉ እፈልጋለሁ። እንትና ከእንትና የሚባል ነገር ሳይሆን ሁሉም ባለው አቅም ይወረውራል። የተወረወረው ነገር ደግሞ ኮሌክቲቭሊ ይዘን ደግሞ ለአውትፑት እና ለኢምፓክት እናበቀዋለን የሚል ሜንታሊቲ ዲቨሎፕ እንዳደረግ ረድቶኛል። ይሄም ቅድም ባልኩሽ መሰረት በእነዚህ የትምህርት ጉዞዎቼ የመጣ ነው ብዬ አስባለሁ። በአዲስ አበባ ያለውን የጅማ ዩኒቨርሲቲ ካምፓስ ምን የተለየ ያደርገዋል ብለሽ ታስቢያለሽ? ቅድም ያልኳቸውንም ነገር ስለሚያጠቃልል ሜንሽን አደርገዋለሁ ደግሜ እና በጣም የተለየ የሚያደርገው እንግዲህ አዲስ አበባ ነው ያለው፣ ቦሌ ነው ያለው፣ ግን ጅማን ይዞ መጥቷል እና ጅማን ትኖሪዋለሽ እዚህ all the good things of ጅማ you have in አዲስ ወይም ደግሞ የቤትሽ ኮምፈርት ውስጥ ሆነሽ እንደማለት ቁጠሪው። ስለዚህ በጣም ጥሩ እና ብቁ በሆኑ መምህራን የመማር እድሉ አለሽ። እነዚህን ኮች የመደረግ ሜንተር የመደረግ እድሉ አለሽ። እነሱም ካላቸው ተነሳሽነት የተነሳ አንዱ ትልቁ ነገር ብዬ የማስበው እሱ ነው። that's the teaching part። በኋላ ግን ያለበት ፖዚሽን ራሱ ለምን እንትን ያደርገዋል ፕሮን ያደርገዋል መሰለሽ? ኮምፈርተብል ስለሆነ ብዙ ትምህርትን የሚፈልጉ ነገር ግን ወደ ተለያየ ሩቅ አቅጣጫ ሄደው መማር የማይችሉ ኤክስፒሪየንስ ያላቸው ቅድም ያልኩሽ ቲም የሚመጣው እዚህ ጋር ነው። ትራቭል ማድረግ ላይችል ይችላል አንዳንድ ሰው፣ ሌላ ከተማ ሄዶ መማር ላይችል ይችላል አንዳንድ ሰው። ግን እዚህ ጋር ስታመጭለት ይሄንን እድል ደግሞ ቁጭ ብሎ የመማር አት ዘ ሴም ታይም ለሌላው ደግሞ ኤክስፒሪየንሱን ሼር የማድረግ እድል ያመጥቶለታል ማለት ነው። እና እርግጠኛ ነኝ እዚህ ባይሆን ኖሮ እነዛን ቅድም ያልኩሽን ቲሞች አናገኛቸውም። አይደር ተመሳሳይ የሆነ ፓዝዌይ የሚከተሉ የሆኑ ግሩፕ ኦፍ ፒፕል ሊሆኑ ይችላሉ። ብዙ አይነት ኤክስፒሪየንስ ላይኖርሽ ይችላል። አት ዘ ሴም ታይም ደግሞ ከእውቀትም አንጻር ብዙ ነገር የሚሰጡሽም ላታገኝ ትችል ይሆናል። ነገር ግን አሁን በጣም ያለበት ሎኬሽን እዚህ መሆኑ በአጠቃላይ እና ደግሞ ኢንፍራስትራክቸሩም ለዚህ የሚያመች ስለሆነ የሚመጡት ለመማር የሚመጡት ሰዎች ራሳቸው ከነሱ ብዙ እንድትወስጂ የሚያደርግሽ ነገር ነው። እና እኔ ለዚህ በጣም አይዲያል ፖዚሽን ነው ብዬ ነው የማስበው። ያኔም ነበረ አሁንም ነው። በአሁኑ ወቅት ወደዚህ ፕሮግራም ለመግባት ለሚያስቡ ባለሙያዎች አንድ ምክር እንድትሰጪ ብትጠየቅ የምትለግሹ ምክር ምን ይሆናል? አንድ ምክር ልሰጥ የምችለው ትምህርትን ለኬሪየር ለውጥ፣ ለደሞዝ እድገት የተለያዩ እንትኖች አስበን እንገባለን አይደል? ነገር ግን በጣም መምከር የሚፈልገው አእምሯችሁን ለማስፋት መግባት ይቻላል። that's also another option አይደል? እውቀቴ ሊሚት የሚደረገው እኔ በሄድኩበት ልክ ነው። የዛሬ 10-20 ዓመት መማር ካቆምኩኝ እውቀቴ ያ ነው፣ እዛ ጋር ነው የቆመው። ስለዚህ ማወቅ ወይም ደግሞ አእምሮን ማስፋት የሚባለውን ራሱ at the back of their head ይዞ ትምህርትን መማር ያስፈልጋል ብዬ አስባለሁ። ከዛ ውስጥ የደረጃ እድገት ላናገኝ እንችላለን፣ ደሞዝ ለውጥ ላናመጣ እንችላለን፣ የፊልድ ላንቀይር እንችላለን፣ ስራ ላንለውጥ እንችላለን። for most part ግን ባለሁበት ራሱ እንዴት የምሰራውን ስራ ለኮሚኒቲው እንዲደርስ፣ ባለሁበት የምሰራውን ስራ ሞር ኤፊሽንት እንዲሆን፣ ባለሁበት እይታዬ ተለውጦ ትላንትና ባለኝ ናሮ በሆነች ነገር ዛሬ ሰፋ አድርጌ ደግሞ እንዴት ህዝቤን ማገልገል እችላለሁ የሚለውን እያሰቡ ቢመጡ ወይም ደግሞ ቢማሩ እኔ የተሻለ ያገኙበታል ብዬ አስባለሁ። ካልሆነ የምትፈልጊያትን ነገር ያቺ እድገቷን ለውጧን ምናምን ካላገኘሽ ኢትስ ዲስከሬጂንግ። አእምሮሽን ለማስፋት ስትገቢ ግን መቼም ሉዝ አታደርጊም። ቅድም ያልኩሽ ኤክስፒሪየንሶች ስለሚመጡ ማለት ነው። እና ያ ከእያንዳንዱ ከባለሙያ ከሚያስተምራቸው አስተማሪ፣ ከክላስሜታቸው፣ ከአድሚኒስትሬቲቭ ስታፉ ከሁሉም ሰው እንዲማሩ ያደርጋቸዋል። ስለዚህ ይሄንን ነው ልሰጥ የምችለው አድቫይስ። የትምህርት ቆይታሽ በአንድ ቃል ሊገለጽ ይችል ይሆን? በአንድ ቃል መግለጽ ይከብዳል። በተለይ በአማርኛ በአንድ ቃል መግለጽ ይከብዳል። መጀመሪያም የተጠቀምኳትን እቺ አይ ኦፕኒንግ የምትባሏን ይሄ እይታሽን የሚያሰፋ 2 ቃል ነው፣ ግን እሱን ብጠቀም ደስ ይለኛል። ይሄንን ለምንድን ነው የምለው መሰለሽ? እይታ መስፋት ባውንድሪ የለውም። እይታሽ ጀስት
ብሮድንድ ነው እና ሰፍቶ ሌሎች ነገሮችን ማየት እንድትቺ፣ ሌሎች ነገሮችን ማሰላሰል እንድትቺ፣ ሌሎች ኦፖርቹኒቲዎችን ደግሞ ፐርሱ እንድታደርጊ የሚከፍት መንገድ ነው ብዬ ነው የማስበው። ባኢትሰልፍ ኢትስ ኖት ዘ ኤንድ። እዛ ጋር መተሽ ማስተርስ ያሽ ከማስተርስ በኋላ በቃ በቅተሻል ብሎ አይደለም የሚለቅሽ። ከዛም ደግሞ ሞር አስቢ፣ በዚህ ፐርሱ አድርጊ፣ ይሄንን ነገሮች እስቲ ኮንሲደር አድርጊ የሚሉ ብዙ አሳይመንት ይዘሽ ነው የምትሄጂው። ስለዚህ ለእኔ አይ ኦፕኒንግ ነው፣ የሚያሰፋ ነው ማለት እችላለሁ። በጥያቄያችን ያላካተት ነው መግለጽ የምትፈልጊው ጉዳይ፣ ማስተላለፍ የምትፈልጊው ሀሳብ ካለ? ብዙዎቹን አንስቻቸዋለሁ፣ በተለያየ መልክ ተናግሬዋለሁ። ግን ኤምፋሲስ መስጠት ካለብኝ መስጠት የሚፈልገው ቅድም ያልኩት ቦታ ላይ የቲም ኤፈርትን እንዴት አንደርስቲሜት እንደምናደርገው ብዙ ጊዜ ስለማይ እሱን ማድረግ እንደሌለብን በጣም ማሳሰብ አለብኝ ብዬ አስባለሁ። በተለይ ጤና ላይ ከብዙ ሴክተር ጤና ይለያል። እኔ ባክግራውንድ ጤና ስለሆነ ነው ስለ ጤና የማወራው። ከዛ ውጭ ያሉም አሉ። ግን ጤና ስፔሲፊካሊ የቲም ኤፈርት በጣም ይፈልጋል፣ ሌሎቹም ይፈልጋሉ ብዬ አስባለሁ። ግን ጤናን ስፔሲፊክ ውሰጂ ካልሽኝ ደግሞ ካለ ቲም የሚሰራ ነገር የለም። በቃ ሁሉ ነገር በቲም የሚሰራ ነው እና እንደ ሴክተር ስንይዘው ደግሞ የበለጠ ቲሞችን እንዴት ቢልድ ማድረግ እንዳለብን ያሳስበናል፣ ያሳየናል። ስለዚህ እኔ ያንን በጣም ኤንፈሲስ ብንሰጥ ደስ ይለኛል። ሁለተኛው ነገር ለብዙዎች መናገር እፈልጋለሁ ብዬ የማስበው ላይፍ ሎንግ ለርነር መሆን በጣም አስፈላጊ ነው። ኢትስ ኖት አባውት ሰርቲፊኬሽን። ዛሬ የሆነ ሰርቲፊኬት እናገኛለን፣ ነገ ሌላ ሰርቲፊኬት እናገኝ ይሆናል ወይ ላናገኝ እንችላለን። ግን ሁል ጊዜ ላይፍ ሎንግ ለርነር መሆን፣ የትምህርት ኦፖርቹኒቲዎችን መፈለግ፣ ሾርት ሎንግ ብዙ ዓመት የሚፈጁ ምናምን ሊሆኑ ይችላሉ። እሱ እንደ ኒዳችን ይወሰናል። ግን ኦፖርቹኒቲዎችን ለለርኒንግ ተጠቅሞ ሁልጊዜ መማር፣ ሁልጊዜ ራስን ማሳደግ፣ አእምሮን ማስፋት፣ ፐርስፔክቲቫችንን የሚቀይሩ ነገሮችን ራሳችንን ቻሌንጅ ማድረግ መለማመድ መቻል አለብን ብዬ አስባለሁ። እናመሰግናለን።